ሰላም ሰላም፣ እንዴት ናችሁ? ደህና ናችሁ ወይ? እግዚአብሔር ይመስገን ደህና ነኝ፣ በጣም ደህና ነኝ። እናንተ እንዴት ናችሁ? ሰላም ናችሁ? ሰላማችሁ በዚህ ይበል። እንዴት ነው? የጽጌረዳን ድራማ ወደዳችሁት? እንግዲህ የጽጌረዳና ዛሬ ደግሞ ጽጌረዳን አገባለሁ ብሎ የተናገረውን ሰውዬ ዛሬ በጣም አስጠንቅቀዋለች። ማንነቱን አውቃለች። ሚስጥር አላቸው። ያንን ሚስጥሩን ተረድታለች። እሱ ሰውየው እንግዲህ ሊያስፈራራት ያው በድህነቷ ጽጌረዳን ካላገባው ብሎ ሊያስፈራራት ነበረ። ጽጌረዳ ጀግና ናት። ጽጌረዳ ያው በዛ በኩል የተለያዩ ፈተናዎችን ቢገጥሟት ያው የሚያስፈሩ የሚያስደነግጡ ነገርን ቢገጥሟትም ግን ደግሞ ጽጌረዳ ጀግና ልጅ ናት። ተማሪ ናት፣ ጎበዝ ተማሪ ናት። እናቷን ትልቅ ቦታ ለማድረስ የምትጥር ጀግና ልጅ ናት እና ዛሬ ሰውየው እንግዲህ ያው በደካማ ጎናቸው በድህነታቸው ገብቶ ያቺ የአሰሪዋ የጽጌረዳ እናት አሰሪዋ ያው ልጇን ለሰውየው ልጅ ለአቶ መስፍን ልጅ ልድር ብላ በመሀል ድራማ እየሰራች ነው ያለው። እዛ ልጅቷ ጽጌረዳ ላይ ድራማ ትሰራለች፣ እዚህ ደግሞ እናቷ ላይ ድራማ ትሰራለች። መጨረሻ ላይ እናቲቱን አሳምናታለች። ጽጌረዳ መድኃኒት እስክትጠጣ ድረስ ደርሳለች። ዛሬ ግን ጽጌረዳ እናቷን አሳምናት ጀግና ሆናለች እና የጽጌረዳ እናት ደግሞ በኩራት በድፍረት ልጄን ጫፏን ትነካትና ወየውልክ ብላ አቶ መስፍንን አስጠንቅቀዋለች። አቶ መስፍን ደግሞ በድሮ ስሙ ስትጠራው ደንግጧት ማናት ሚስጥር የተደበቀ ሚስጥር አለው። አቶ መስፍን ከኋላ የተደበቀ ሚስጥር አለው። ያንን ሚስጥሩን አወቀችብኝ ብሎ አቶ መስፍን እንግዲህ ድንግጥግጡ ወጥቷል። መጀመሪያ ላይ ሲዝት የነበረው አሁን ኩምሽሽ ብሏል። እስቲ ድራማውን ልጋብዛችሁ እና ከዛ በኋላ ደግሞ ሀሳብ አስተያየታችሁን ደግሞ በኮመንት ስር እንድትሰጡኝ ያደርጋለሁ። በመጀመሪያ እንግዲህ ከወደዳችሁት ላይክ፣ ሼር፣ ኮመንት አድርጉ ትላችኋለሁ። ወደ ድራማ ዱላ ማስተካከለው ሸክላም ብቻ ምን አልክ አንተ? ትሰማኛለህ? ልጄን አይደለም ልትነካት ባጠገቧ እንኳን ውር ብትል እሰራልሃለሁ። ምን አልሽ አንቺ? አዎ አቶ አንበርብር የምለውን በደንብ አድርገህ ሰምተኛል። ልጅ አጠገብ ብትደርስ እሰራልሃለሁ። አንበርብር እንዴ? እኔ ከዚህ በላይ ይበቃኛል። አንቺ አንበርብር ማናት? እሺ እንዴት ነው? ሰላም ናችሁ? ተመልሼ መጣሁ። እንግዲህ ይኸውላችሁ ድራማ ይሄን ይመስላል። የጽጌረዳ እናት አሁን በጣም ደፋር ጎበዝ ሆናለች። ያችኛዋም ደግሞ ማን ነው ብላለች። ሁለቱ ሀብታሞች ከጀርባቸው የሆነ ነገር አላቸው። ግን ደግሞ እቺ ደሃ ሴትዮ ያው ለልጇ አንድ ልጇ አስባ ነው እሷ የተነገራት ነገር ጽጌረዳ ባልጋለች እንደዚህ ተብላለች ብሎ የጽጌረዳ እዛ በገባች አቶ መስፍን ቤት በገባ ጊዜ የአቶ መስፍን ልጅ ስልኳን አንስተው በድራማ ያቺኛዋ እንደዚህ አድርጋባት ማለት ነውና የጽጌረዳ እናት ዛሬ ደፋር ሆናለች፣ ጎበዝ ሆናለች። እኔ በጣም ደስ ብሎኛል። እንግዲህ እናንተም ደስ ካላችሁ ለወዳጆቻችሁ ሼር አድርጉ፣ ላይክ አድርጉ። ከወደዳችሁት እንግዲህ በሰብስክራይብ አጠንክሩኝ እላችኋለሁ። ሰላም ዋሉ።